ወንጀል ሲበዛ የሰው ልጅ ለኸይር ሥራ ያለው ተነሳሽነት ይቀንሳል። አካላቱ አልታዘዝም ይሉታል። አካላችን ላይ ከበድ ያለ ሸክም ስንሸከም አካላችን እንደሚዝለው እንቅስቃሴያችን እንደሚያንሰው ሁሉ ወንጀሎች ሲበዙ ልብ ለኸይር መነሳሳት ይከብደዋል። አካላት ለኸይር ሥራ መንቀሳቀስ ያቅታቸዋል። ይሄን ሁሉም ያውቀው። ከአቅም በላይ ሸክም የተሸከመ ሰው እግሩን ማንሳት መራመድ የከበደው ሄዶ ሊወድቅ ሁሉ ይችላል። ወንጀል ሲበዛም እንደዚሁ ወንጀል ልብ ላይ ጫና ይፈጥራል። ወንጀል የሚያበዛ ሰው ልቡ ለኸይር አይነሳሳም። የልብን አለመነሳሳት ተከትሎ አካላትም ለኸይር አይነሳሱ። ሸክም ወደ ታች ይጥላል። ወንጀልም እንደዚሁ። ወንጀል ያበዛ ሰው ይኽሊዱ ኢለ ራሓ ማረፍ ይፈልጋል። ለሶላተል ጀማዓ ለኸይር እግሮቹ አይንቀሳቀሱ፣ አካላቱ አይነሳሳም፣ ወኔ አይኖረው። በተቃራኒው ደግሞ የወንጀል ማነስ ለኸይር ያነሳሳል። የወንጀል ማነስ ለኸይር ያነሳሳል፣ ለኸይር ይጋብዛል። ወንጀል ሲበዛ የዒባዳን ጣዕም ይነሳል። ወንጀል የሚያበዛ ሰው፣ ወደ ወንጀል የሚመላለስ ሰው፣ የወንጀልን ጉዞ ህይወት የመረጠ ሰው የዒባዳን ጣዕም አያገኝም። ቀስ ያለ ዒባዳን ይተዋል፣ ኸይርን ይተዋል። ንግዱ፣ ስራው፣ እንቅስቃሴው ወንጀል ላይ ይሆናል። እቅዱ፣ ጭንቀቱ አላህን ለማመጽ ይሆናል። ከላ ኢነል ኢንሳነ ለየጥጋ አን እስተግና። የሰው ልጅ ወሰን ያልፋል። ያበላውን ያጠጣውን አላህን ይረሳል። የሰው ልጅ ሆይ ተው ታቀብ። ዞሮ ዞሮ መመለሻህ ወደ አላህ ነው። ነገ ወደ አላህ ስትመለስ የሰራኸው መጥፎ ሥራ ያዋርድሃል፣ ከአላህ ጋር ያጣላሃል። ባሪያዬ ሆይ ሳበላ ሳጠጣህ የነበረው እኔን ልታምጽ ነው እንዴ ብሎ አላህ ይጠይቃል። መልስህ ምን ይሆናል? የአላህ ምድር ላይ የኖረን የአላህን አየር እየተነፈሰን የአላህን ምግብ እየበላን የአላህን መጠጥ እየጠጣን እንዴት ብለን ነው ደፍረን አላህን የምናምፀው? ሰው ሆኖ አንዳንዴ መደናቀፍ ላይቀር ይችላል። ሰው ሁሉ ተሳሳች ነው ተብሏል። ነገር ግን ደግሞ ደጋግሞ ስህተት ላይ መውደቅ፣ ለስህተት ማቀድ አላህን ተባረከ ወተዓላ የመርሳት ምልክት ነው። እዚህ ደረጃ ላይ መድረስ ዒባዳ ጣዕም እንዳይኖረው ያደርጋል። ያደገ ሲሄድ የሚሰሩት ወንጀል ኸይርን ይከለክላል። የሚሰሩት ወንጀል በበዛ ቁጥር ደግሞ የሚያጡት ዒባዳና ታዛዥነት በዛው ልክ እየጨመረ ይሄዳል። ትንሽ ወንጀል የሚሰራ የሚያጣው ኸይር ሥራ ትንሽ ይሆናል። ወንጀል የማይሰራ በወንጀሉ ምትክ ኸይር ሥራ ይሰራል፣ ይገራለታል። አብዝቶ ወንጀል የሚሰራ ሰው ደግሞ በወንጀሉ ልክ አላህን መታዘዝን ኸይር ሥራ መስራትን ይነፈጋል። ወንጀል ኃጢአት ከአላህ ጋር ያጣላል። የዱንያ አኺራ ጸጋን ያሳጣል። ወንጀሉ ላይ በቆዩ ቁጥር በዛው ልክ ቀልብ ይደርቃል። አንዴ የሚሰሩት ወንጀል እንኳን ቀልብ ያደርቃል፣ ኸይርን ያሳጣል።